ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም ምሩ ነኝ። አብራችሁን ቆዩ። የከፋ ዞን አስተዳደር ለቦንጋ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ደገላ ኤርገኖ ያቀባበል መርሃ ግብር አደረገ። ዞኑ በቀጣይ ከዩኒቨርሲቲው ጋር በቅንጅት በመስራት የተጀመረውን የለውጥ ጉዞ አጠናክሮ እንደሚቀጥል ዋና አስተዳዳሪው አቶ እንዳሻው ከበደ ተናግረዋል። አንተነህ ፍቃዱ ተጨማሪ አለው። በአቀባበሉ ስነ ስርዓት መልእክት ያስተላለፉ የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ቀደም ሲል የዩኒቨርሲቲ ፕሬዝዳንት በነበሩት ዶክተር ጴጥሮስ ወልደ ጊዮርጊስ ጠንካራ መሪነት የተሻሉ ስራዎች በመስራት ውጤታማ የሆነው ቦንጋ ዩኒቨርሲቲ በድጋሜ ልምድና እውቀት ያላቸው ዶክተር ደገላ ኤርገኖ እንዲመሩ እድል በማግኘታቸው የተሰማቸውን ደስታ ገልጸዋል። በምርምር ዘርፍ የተለያዩ በርካታ ስራዎችን የቦንጋ ዩኒቨርሲቲ ሰርቷል። በተለይ አካባቢን ግምት ውስጥ ያስገባ በአካባቢ ላይ ያሉ እምቅ አቅሞች ምንድናቸው? እነዚህን እንዴት አድርጎ ማህበረሰቡ ሊጠቀም ይችላል ሁኔታ ይኖራል? ፖቴንሻሉ ምንድነው? ፖቴንሻሉ እንዴት አድርገን የገበያ ትስስር መፍጠር መቻል አለብን በሚል በሰብል፣ በቡና፣ በእንስሳት ሀብት ያሉትን እምቅ አቅሞች ለማሳየት የተለያዩ ቦታዎች ላይ እስከ ወረዳም ድረስ በመውረድ የተለያዩ ስራዎችን ሰርተዋል። በማህበረሰብ አገልግሎትን በጣም ሰፊ የሚባሉ ስራዎች ሰርተዋል። አረጋውያንን መደገፍ የተለያዩ ተፈጥሮና ሰው ሰራሽ ችግሮች በሚከሰቱበት ጊዜ እዚህ ብቻ ሳይሆን እስከ ቤንች ሸኮም እስከ ዳውሮም የተለያዩ ቦታዎችን ላይ በመሄድ አጋርነታቸውን እየገለጹ ነው የቆዩት። የከፋ ዞን አስተዳዳሪ እና መላው የከፋ ህዝብ በቀጣይ ዶክተር ደገላ በሚመራው የቦንጋ ዩኒቨርሲቲ ጋር በቅንጅት እና በአብሮነት በመስራት የተጀመረውን የለውጥ ጉዞ አጠናክሮ እንደሚያስቀጥሉም ተናግረዋል። ስለዚህ በዚህ ሁሉ ቆይታ ውስጥ ዩኒቨርሲቲው በጣም ትላልቅ የሚባሉ ስራዎችን ሰርቷል። ከተለያዩ አካላት ጋር ግንኙነት ፈጥሯል። ከተለያዩ ዩኒቨርሲቲዎች ጋር ግንኙነት ፈጥሯል። ባህላችን ላይ መሰራት የሚገባው ነገር ተጠናክሮ ሊሰራ የሚችልበት ሁኔታ እንዲኖር አድርጓል። ቋንቋችን ሊያድግ የሚችልበት ሁኔታ እንዲኖር አድርጓል። ከፊኛን ራሻን ወደ ከፊኛ ላይ ለማድረግ ጥረቶች ተደርገዋል። አጎልብተን መስራት የሚችልበት ሁኔታ እንዲኖር በጥናት በምርምር ድጋፎች ተደርገዋል። ስለዚህ ላቅ ያለ ምስጋና አለን። እዚህ በኋላ ዶክተር በሚሰሩት ስራ የዩኒቨርሲቲው ማህበረሰብ በሚሰራው ስራ ምናልባት የተለየ ነገር ሳናደርግ አብረን ከጎኑ በመሆን አስፈላጊውን ድጋፍ አድርገን ዩኒቨርሲቲውን ስም ማስቀጠል የሚችልበት ውጥኖችን ማሳካት የሚችልበት ራዕዩን ማሳካት የሚችልበት ሁኔታ ላይ ከጎኑ ሆነንና ምንም የብቸኝነት የባዕድነት ስሜት እንዳይሰማው በዚህ አጋጣሚ ላረጋግጥ እወዳለሁ። ከጎኑ ሆነን በማንኛውም ሰዓት በሚጠሩን ሰዓት ሽማግሌዎችም ይደርሳሉ፣ ወጣቶችም ይደርሳሉ፣ እዚህ ያሉ የወጣት ተወካዮችም አሉ። ሁሉም አብረን ተጋግዘን የዩኒቨርሲቲ ውጤታማ እንዲሆን ለማድረግ የበኩላችን ጥረት ነው የምናደርገውና ይሄን ቃል ገባለሁ። አቀባበል የተደረገላቸው የቦንጋ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ደገላ ኤርገኖ በበኩላቸው ስለተደረገላቸው አቀባበል የከፋ ዞን አስተዳደሪንና መላው የከፋ ህዝብን አመስግነዋል። ዶክተር ደገላ አያይዞ የከፋ ህዝብ የሚወደውን የቦንጋ ዩኒቨርሲቲ ለመምራት በመምጣታቸው ደስተኛ መሆናቸውን ገልጸው ለዚህም ከመላው የዩኒቨርሲቲ ማህበረሰብ እና ከከፋ ህዝብ ጋር በመሆን ዩኒቨርሲቲውን አሁን ካለበት ደረጃ ወደ ተሻለ ከፍታ ለማድረስና ገናና ታሪኩን ለማስጠበቅ ጠንክረን እንሰራለን ብለዋል። እዚህ ዛሬ መገኘቴ ለኔ ትልቅ ደስታ ሰጥቶኛል። ደስታ ብቻ ሳይሆን ወደ አንድ ታላቅ ህዝብ ባለ ታሪክ ወደ ሆነው ወደ ከፋ ህዝብ ተመልሼ ለማገልገል የራሴን ድርሻ ለመወጣት በዚህ በጣም ታሪካዊ ተቋም የራሴን ድርሻ እንዲወጣ መንግስት ብቻ ሳይሆን እግዚአብሔር እድል ሰጥቶኛል ብዬ ነው ማምነው። ተቋሙን ስታግዙ የመጣችሁ እናንተ ናችሁ። የተቋሙን ትልቅ ሸክም የተሸከሙ የኔ ባልደረቦች አሉ። ተቋሙ እንዴት በእናንተ እይታ ምን ያህል አስፈላጊና ጠቃሚ ውድ እንደሆነ እንዲረዳ አድርጋችሁኛል። ስለዚህ ይህንን ተቋም በመገንባት ሂደት ውስጥ የቀድሞ ባለ ታሪክ ማስታወስ እፈልጋለሁ። ጀማሪው ፕሬዝዳንት የእናንተው ልጅ የሆነ ዶክተር ጴጥሮስ በጣም ትልቅ ባለውለታ ነው። እኔ ከፍተኛ አድናቆት አለኝ። አንድ ጊዜ ብታጨበጭቡልኝ ደስ ይለኛል። ሞም የኔ ባልደረባ ቅንነት የታከለበት ለተቋሙ ያለውን ትልቅ ራዕይ በትክክል ለማስተላለፍ የሄደበት መንገድ በጣም አድንቄ እስከ ዛሬ ድረስ ቢሮ በስክሪፕቶ የሰራሁት ነገር የለም። እያየሁ ነው ያለሁት። ማህበረሰቡ እንዴት እያገዘው እንደመጣ ነው ያየሁት። እና ተስፋ ማደርገው ይሄ የእናንተ ድጋፍ ከዛሬ ጀምሮ ከኔ ጎን እንደምትቀጥሉ
ሁሉም አመራር ቅድም ጀምሮ እያረጋገጠ ነው። ሽማግሌዎች፣ የባህል ዳኞች በምርቃት ይህን አረጋግጠዋል። ትልቅ ነገር ነው የተሰማኝ ያለው። የዩኒቨርሲቲውን መሪ ቃል በጋራ እንችላለን የሚለውን ተልዕኮ በተግባር ለማሳየት ዝግጁ መሆናቸውን የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ደገላ ኤርገኖ ተናግረዋል። የዩኒቨርሲቲውን ከዩኒቨርሲቲ በላይ ይሄ ተቋም ይሄ ማህበረሰብ መጠቀም የሚችልበትን እድል ለመፍጠር እኔ በሚችለው ሁሉ ጥረት ለማድረግ በእናንተ ፊት ቃል እገባለሁ። በጋራ እንችላለን የሚለው የቦንጋ ዩኒቨርሲቲ መፈክር ብቻ ሳይሆን በእርግጥም በጋራ ባይሆን በ5 ዓመት በ6 ዓመት ይሄ ታሪክ አይመጣም። ስለዚህ አንድነታችን ይጠቅመናል የሚል ነው። ይሄንን ከፍ አድርገን እንያዝ። ከተከበሩ ፈንደሻው ጋር በቅርበት ከድርጅት አመራሮች ጋር በቅርበት እንሰራለን። አመራር አጠቃላይ የፓርቲን ኢኒሼቲቮች በመለየትና በማስፈጸም የሀገር ብልጽግናን ለማረጋገጥ በሚደረገው ጥረት ውስጥ የድርሻቸውን ሊወጡ እንደሚገባ ተገለጸ። በካፋ ዞን ቢጣ ወረዳ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ወቅታዊ የፓርቲ ተግባራትና ቀጣይ የትኩረት አቅጣጫዎች ላይ ውይይት አካሂዷል። ከወረዳው መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የተገኘውን ዘገባ ምህረት ማሞት አቅርበዋለች። የካፋ ዞን የመንግስት ረዳት ተጠሪና የአደረጃጀት ዘርፍ ኃላፊ ወይዘሮ ጽዮን ታየ በዚህ ወቅት እንደገለጹት አመራሩ የፓርቲውን አጠቃላይ ኢኒሼቲቮችን በመለየትና በማስፈጸም ብልጽግናው የተረጋገጠችውን ሀገር ለመፍጠር ለሚደረገው ጥረት የበኩላቸውን ሊወጡ እንደሚገባም ገልጸዋል። ጠንካራ ፓርቲን ለመፍጠር ጠንካራ አደረጃጀቶችን ሰርቶ ተግባርን በክህሎት የሚመራ አመራር እንደሚያስፈልግ ያመላከቱት ወይዘሮ ጽዮን በብልጽግና ፓርቲ በሁለተኛ ጉባኤ የተቀመጡ አቅጣጫዎችን በመፈጸምና በማስፈጸም ሁለንተናዊ ለውጥ ማስመዝገብ እንደሚገባ ማረጋግጧል። የመንግስት የልማት ስራዎችን በአግባቡ በመምራትና የግብርና ቴክኖሎጂዎችን በመጠቀም ምርትና ምርታማነትን ማረጋገጥ እንደሚያስፈልግም ወይዘሮ ጽዮን አስገንዝበዋል። የወረዳው የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ታጋይ አደሉ በበኩላቸው አመራሮች በቀበሌ ደረጃ ያሉ የተለያዩ አደረጃጀቶች ተግባርና ኃላፊነታቸውን ለይተው እንዲተገብሩ በማድረግ በሁሉም መስክ ውጤታማ ሊሆን ይገባልም ብሏል። መድረኩ በቀጣይ በትኩረት የሚከናወኑ ስራዎችን ለማስፈጸም በሚቀመጡ አቅጣጫዎች ዙሪያ ተጠናክሮ እንደሚቀጥልም ተመላክቷል። የተማረን የሰው ኃይል በሁሉም የስራ መስኮች በማሰማራት ሀገራችን ከድህነት ለመውጣት የምታደርገውን ትግል ውጤታማ ማድረግ እንደሚገባ ተገለጸ። በቦንጋ ፖሊቴክኒክ ኮሌጅ ትምህርትና ስልጠና ለስራ በተሰኘ ፕሮጀክት ድጋፍ የተከናወኑ ተግባራት ተገምግመዋል። ብሩክታይት ብርሃኑ ተጨማሪ አላት። በመድረኩ ተገኝተው ንግግር ያደረጉት የቦንጋ ፖሊቴክኒክ ተወካይ ዲን አቶ አስረስ ወልዴ እንደገለጹት ሰልጣኞችን ከስራ ጋር ማስተሳሰር ለአካባቢያችንም ሆነ ለሀገር የሚኖረው ጠቀሜታ የጎላ መሆኑን ተናግረዋል። ሰልጣኞችን ከስራ ጋር ማስተሳሰር ማለት የመንግስት ካስቀመጠለት ዓላማ መሰረት ስትራቴጂክና ፖሊሲ በመነሳት ሰልጣኞችን ብቻ ሳይሆን ስራ እድል በመፍጠር የአካባቢን የኢኮኖሚ ሰስቴይነብል የሆነ ኢኮኖሚካል ዲቨሎፕመንት ለማምጣት በጣም የጀርባ አጥንት የሚሆነው ወጣቶችን በርካታ የሆኑ ወጣቶችን ወደ ስራ ማስገባት ነውና እንደሚታወቀው ሀገራችን በርካታ የሆነው ወጣቶች የሚበዙባት ሀገር እንደመሆኗ መጠን እነዛን ወጣቶች ወደ ስራ ማስተሳሰር በከፍተኛ ሁኔታ መንግስት እየሰራበት በመሆኑ መንግስት ከዓለም ባንክ ጋር ኔጎሽት በማድረግ የፈጠረውን ይህን እድል ተጠቃሚ እንድንሆን በማድረግ እነዛ ወጣቶች ደግሞ ወደ ስራ በማስገባት የሀገራችንን ኢኮኖሚካል ዲቨሎፕመንትን ሰስቴይነብል ለማድረግ ከፍተኛ ሚና ይጫወታሉ ብለን እናስባለን። የካፋ ዞን ስራ ክህሎት ኢንተርፕራይዝና ኢንዱስትሪ መምሪያ ኃላፊ አቶ ሚሊዮን ኃይሌ በበኩላቸው ሀገራችን ከድህነት ለመውጣት በምታደርገው ትግል ውስጥ የኢንዱስትሪ ዘርፍ ዋነኛ በመሆኑ እንዲህ አይነቱ መድረክ መዘጋጀቱ አስፈላጊ እንደሆነ ገልጸዋል። ዛሬ የተዘጋጀው መድረክ በቦንጋ ፖሊቴክኒክ ኮሌጅ የተዘጋጀ መድረክ ነው። መድረኩም የተዘጋጀበት ትልቁና ዋና ዓላማ ኮሌጁ በውስጡ በተለያዩ ዘርፎች በአጭርና በረጃጅም ሞጁላር ስልጠናዎችን እየሰጠ ወጣቶችን ለስራ ያሰማራል። በዛሬ መድረክ ላይ የተዘጋጀው መድረክ እንግዲህ ኮሌጁ አሰልጥኖ በተለያዩ ሙያዎች ብቃታቸውን አረጋግጦ ሲኦሲ ሰጥቶ ከሚያስመረቃቸው ወጣቶች ወደ ስራ የሚሰማሩ ወጣቶችን በሚያስመረቃቸው ዘርፍ ላይ ያሉ የስራ ባለቤቶችን እዚህ በመጥራት እነኚህ ወጣቶች ጋር ቀጥታ የስራ ትስስር ለመፍጠርና ወይም ስራና ሰልጣኝና ስራን ለማገናኘት ታስቦ የተዘጋጀ መድረክ ነው። ይህ መድረክ እንግዲህ በኮሌጁ ውስጥ ድጋፍ ሲያደርግ የነበረው የወርልድ ባንክ ጋር በጋራ ሲሰራ የነበረ ነው።
ይሄ ወርልድ ባንክ እንግዲህ ቦንጋ ፖሊቴክኒክን ሲመርጥ ደግሞ ቦንጋ ፖሊቴክኒክ አሁን ባለው የውስጥ አደረጃጀት የውስጥ የስልጠና አሰጣጥ እድረት ካሉት ኮሌጆች የተሻለ ኮሌጅ ከመሆኑ ጋር ተመርጦ ከወርልድ ባንክ ጋር በመሆን ከስልጠና እስከ ስራ ስምሪት ጭምር የሚደረጉ ስራዎችን እየሰራ ካለ ከመሆኑ ጋር ተያይዞ ዛሬ ላይ በተዘጋጀው መድረክ እንግዲህ በርካታ ሰልጣኞችን በተለይ በአካባቢያችን ላይ ገበያ መር የሆነ ስልጠና በመስጠት በሆቴልና ቱሪዝም በአግሮ ፕሮሰሲንግ የሚያሰለጥናቸውን ሰልጣኞችን ከቀጥታ በዚህ ዘርፍ ከተሰማሩ ባለ ሀብቶች፣ ድርጅቶች፣ ፋብሪካዎች፣ ኢንዱስትሪዎች ጋር ትስስር ለመፍጠር የተዘጋጀ መድረክ ነውና በዚህም እንግዲህ ከተለያዩ ባለ ሀብቶች ጋር የድርጅት አንቀሳቃሾችና የተለያዩ አካላት ጋር ውይይት አድርገናል። በዚህም እንግዲህ እነኚህ ተቋማት እነኚህ ድርጅቶች በተለያየ ዘርፍ ያሰለጠናቸውን ወጣቶችን ብቃታቸውን የተረጋገጡ ዜጎችን ወደ ስራ ለመቅጠር ወደ ድርጅታቸው ለማስገባት ከመግባባት የደረስንበት መድረክ ነው ብሎ መውሰድ ይቻላል። በእለቱ የመወያያ ሰነድ ያቀረቡት የፕሮጀክቱ አስተባባሪ አቶ ብሩክ አለማየሁ እንደገለጹት ፕሮጀክቱ የሚሰለጥኑ ሰልጣኞችን ከስራ ጋር በማስተሳሰር ለሀገር እድገት የራሱን አስተዋጽኦ እየተወጣ ይገኛል ብለዋል። ያነጋገርናቸው ሰልጣኞች በበኩላቸው የዚህ እድል ተጠቃሚ በመሆናቸው የተሰማቸውን ደስታ አጋርተውናል። በመጀመሪያ ደረጃ ቦንጋ ፖሊቴክኒክ ላይ መጥቶ የባላቸው መረጃ ያክል መጥቶ ተመዝግቦ ያለውን ስልጠና ወስዶ ወደ ስራ ቢሰማሩ አሪፍ ነው። የራሳቸውንም ሆነ የመንግስት የተለያዩ ድርጅቶች ላይ ተቀጥሮ መስራት ይችላሉ። እኛው ሆቴልና ቱሪዝም ተማሪ ነኝ፣ እድለኛ ነኝ ማለት ይችላሉ። በመጀመሪያ ደረጃ በእኛም ስለጀመረ እድለኛ ነኝ እንግዲህ ብዬ አስባለሁ። አሁን ላይ ያገኘነው ያለው እድላችን በጣም አሪፍ ነው ማለት ወጥቶ ብዙዎች ተምረው ወጥተው ምናምን ስራ ያገኙ ይንከራተታሉ ምናምን ተስፋ እስከ መቁረጥም ድረስ እኛ ግን ገና ተማሪ እያለን ሁሉ ተስፋ እየሰጡን እና ደግሞ ገና ሳንጨርስ ተስፋ እየሰጡን እዚህ ደርሰናል። እናም እንደወጣን ደግሞ የስራ እድል እንደሚኖረን እና እንደምንሰራ ነው። ከዛ ይሄ ነገር ለቤተሰቦቼም ለኔም በጣም አሪፍ ነው። ከኋላ ላሉት ተማሪዎችም ምርጥ እድል ነው ማለት እኛ ምን አሪያ መሆን አለብን ከኛ አይተው ልጆች ሳይሰላችሁ ምናምን። ምክንያቱም እኛ ሆቴልና ቱሪዝም ዲፓርትመንት ስንማር የምትወጡት ለመስተንግዶ ነው እንደምትማሩት ምናምን ብለው ተስፋ ቢስ ያደርጉናል ብዙዎች ማለት ነው። እና አሁን እኛ ወጥተን አሪፍ ስራ ስንሰራ እኛን አይተው ከኋላ ያሉት ተማሪዎች ይበረታታሉ። እና ሆቴልና ቱሪዝም ዲፓርትመንት በመማሬ በጣም ደስተኛ ነኝ። ምክንያቱም የስራ እድሌ በጣም ሰፊ ስለሆነ ማለት ነው። በመድረኩ የቦንጋ ፖሊቴክኒክ ተወካይ ዲን አቶ አስረስ ወልዴ፣ የካፋ ዞን ስራ ክህሎት ኢንተርፕራይዝና ኢንዱስትሪ መምሪያ ኃላፊ አቶ ሚሊዮን ኃይሌን ጨምሮ መምህራን፣ ተማሪዎችና የሚመለከታቸው አካላት ተሳታፊ ሆነዋል። በክልሉ የሚገኙ የእንስሳት ሀብት አጠባበቅ ላይ ሁሉም ባለድርሻ አካል የድርሻውን መወጣት እንዳለበት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የግብርና ቢሮ ገለጸ። በክልሉ የተከሰተውን የአባሰንጋ በሽታ ለመከላከልና የክትባት ዘመቻ ለማስጀመር የንቅናቄ መድረክ በቦንጋ ከተማ ተካሂዷል። ዘመቻው የክልሉ አርብቶ አደርና ቆላማ አካባቢዎች ቢሮ ከግብርናና ጤና ቢሮዎች እንዲሁም ከኤልኤልአርፒ ፕሮጀክት ጋር በመቀናጀት እንደሚካሄድም ተገልጿል። ተጨማሪ አለን። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የክልሉ ምክትል ርዕሰ መስተዳድርና ግብርና ቢሮ ኃላፊ አቶ ማስረሻ በላቸው በክልሉ የሚገኙ የእንስሳት ሀብቶችን መጠበቅ እንዲሁም በአባሰንጋ በሽታ የተጠቁትን እንስሳት በማከምና ሌሎችንም በመከተብ በሽታውን ከቁጥጥር ስር ለማዋል በትኩረት እየተሰራ ነው ብለዋል። ፀሐይ መፈራረቅን ተከትሎ ከሚከሰቱ ችግሮች ውስጥ ራሱን ደብቆ ተመልሶ ወጥቶ እንደ ወረርሽኝ ሊከሰት የሚችል የእንስሳት በሽታ በክልላችን በተለይ በሱሪ ወረዳ ላይ ተከስቷል። እንግዲህ ይህ አንትራክስ ተከስቶ በእርግጥ ስኮፑን ሳያሰፋ ባለበት ለመከታተልና ለመድረስ እንዲሁም የተከሰተው ችግር አንትራክስ ነው ወይ አይደለም የሚለውንም ጭምር ለማጣራት ጥረት ተደርጓል። በሂደቱም ያ የተከሰተው የእንስሳት በሽታ ችግር የአንትራክስ አውትብሬክ እንደሆነ ለማረጋገጥ በጥምር ኃይል ተችሏል። ከዚህ በፊት ይሄ በሽታ እንዳይከሰት ይሄን ብቻ አይደለም ሌሎች የእንስሳት ወለድ በሽታዎች እንዳይከሰቱ የክልሉ ግብርና ቢሮ እንዲሁም ቆላማ አካባቢ የሚሰሩ ፕሮጀክቶች በጋራ በመሆን ስራዎችን በዘመቻ ስናካሄድ ከርመናል።
አንዱ ይህ ክስተት ተከሰተ በተባለበት አካባቢ ላይ በቅርብ ጊዜ ውስጥ ሰፋ ያለ የክትባት ዘመቻ አካሂደናል። ነገር ግን በሚካሄዱ የክትባት ዘመቻዎች ወቅት መከናወን የሚገባቸው ተግባራት በኩታ ገጠም ሁሉም አካባቢ ላይ መድረስ ያሉንን እንስሳቶችን አንድም ሳያስቀር በክትባት የማዳረስ ኃላፊነት ይጠበቅብናል። የክልሉ አርብቶ አደርና ቆላማ አካባቢዎች ቢሮ ኃላፊ አቶ ታምሩ ቦኒ በምዕራብ ኦሞ ሱሪ ወረዳ በሽታው በስፋት መከሰቱን አንስተው ከ36,000 በላይ ከብቶች ክትባት የተሰጣቸው መሆኑንና በሁሉም አርብቶ አደር ወረዳዎች ክትባቱን በዘመቻ ለመስጠት ቅድመ ዝግጅት መጠናቀቁን ገልጸዋል። እንደሚታወቀው በክልላችን የአርብቶ አደር አካባቢዎች ውስጥ ከሚገኙት 8 ወረዳዎች ውስጥ በምዕራብ ኦሞ ዞን በሱርማ ወረዳ የዚህ የአባሰንጋ በሽታ መከሰቱ ይታወቃል። በቀን 14/8ኛ ወር 2017 ጀምሮ እስካሁን በተከሰተው በሽታ ልዩ ትኩረት ተሰጥቶ ባለድርሻ አካላት ዞንም በቻለው አቅም፣ ክልልም በቻለ አቅም፣ ወረዳም በቻለ አቅም ከፍተኛ ርብርብ አድርጓል። እስካሁን ከታመሙት ከብቶች የተሰጠው ክትባት እስካሁን በተደረገው ርብርብ ከ36,110 በላይ ከብቶች የክትባት ስራ ተከናውኗል። ወደ 108 ያህሉ የሕክምና ስራ ተሰጥቷል። አሁንም በመሰጠት ላይ ይገኛል። በመሆኑ እነኚህ 36,000 በላይ ክትባት መሰጠቱ በቂ አይደለም። 108 ከብቶች ሕክምና መሰጠቱ በቂ አይደለም። ይሄ የተከሰተው አባሰንጋ የሚባለው በሽታ መጠኑን አድማሱን እያሰፋ እንዳይሄድ ኩታ ገጠም ክትባት መሰጠት አስፈላጊ ሆኖ ተገኝቷል። በዚህም በቅንጅት በክልል ያልነው አርብቶ አደርና ቆላማ አካባቢ ቢሮ፣ ግብርና ቢሮ፣ ጤና ጋር በመቀናጀት መፍትሄውን እንዴት እናፈላልግ በሚለው ላይ ተነጋግረን በቆላማ አካባቢ ኑሮ ማሻሻያ ፕሮጀክት በተገኘው ድጋፍ በቂ ግንዛቤ ፈጥረን ባለድርሻ አካላት ጠርተን የፊት አመራሮች ባሉበት ኃላፊነት ወስደን በዚህ በሽታ ላይ ርብርብ አድርገን የሆነ ቦታ ላይ ካላቆምን እየተስፋፋ ይሄድና ችግር ይሆናል በሚል ተነጋግረን በዚህ ደረጃ ላይ ይሄን መድረክ እንዲመቻች አድርገናል። የክልሉ ግብርና ቢሮ ምክትል ቢሮ ኃላፊና እንስሳትና አሳ ዘርፍ ኃላፊ አቶ ታመነ በቀለ በክልሉ የሚገኙትን የእንስሳት ሀብት ለመጠበቅ ዘርፈ ብዙ ተግባራት እየተከናወኑ እንደሆነ ገልጸዋል። በጣም ሰፊ የእንስሳት በሽታዎች እዚህ ክልል ውስጥ ይከሰታሉ። በፍንዳታ መልክና በመደበኛነት ይከሰታሉ። እነዚህን ፍንዳታ መልክ የሚከሰቱት ለመቆጣጠር መከላከል ላይ የተመሰረተ የእንስሳት ጤና ጥበቃ ስራ ነው የምንሰራው። በየአመቱ እስከ 15 ሚሊዮን የሚደርስ እንስሳት እንከትባለን ከአጠቃላይ እንስሳት ውስጥ ማለት ነው። ይሄ የሆነው ያው የአጠቃላይ የግብዓት አቅርቦትና የሀብት እጥረት ተነስቶ ማለት ነው። በዚህ በጀት አመት ብቻ ባለፉት 9 ወራት 8.4 ሚሊዮን እንስሳቶችን መከተብ ችለናል። ይሄም ሆኖ የክትባት ያልተዳረሰባቸው አካባቢዎች የአርብቶ አደር ቀጠናዎች በግብዓትም በሪሶርስም እጥረት ያለባቸው ብዙ አካባቢዎች አሉ። እንደዛም ሆኖ 8.4 ሚሊዮን እንስሳት የመከተብ ስራ ሰርተናል ማለት ነው። በእነዚህ አጠቃላይ ስራዎች የቀሪ ወራት ላይም ሰፋ ያለ ስራ በቀሪ ወራትም ለመስራት የተከለሱ እቅዶችንም ይዘን ከታችኛው መዋቅሮች ጋርም ኮሚኒኬት የማድረግ ስራ እየሰራን እንገኛለን ማለት ነው። በመድረኩ የከፋና የምዕራብ ኦሞ ዞን የመንግስትና የፓርቲ ኃላፊዎችን ጨምሮ ሌሎች የክልል የዞንና የአርብቶ አደር አካባቢዎች ወረዳ አመራሮች ተሳትፈዋል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴሌም መምሩ አብሬያችሁ ቆይታ አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩልን።